እንዴት ብዬ እንደምነግራችሁ አላውቅም። እግዚአብሔር ይመስገን ብዙ ማያልፉ ጨለማ ጊዜዎችን አሳልፈን እስር ቤት ማለት በጣም የሚያስጠላ ህይወት። አባቴ ተረጋጋ። እሱ ባላደረገው እሱም ባልነበረበት ወረፈው በጣም ረጅም ነው። ለ8 ለ9 ወራት ያክል ጥሩ የማይባል እግዚአብሔር በዛ ውስጥ ሊያሳልፍ ፈልገው ይሆናል ብዬ አስባለሁ። ሰላም ውድና የተከበራችሁ የፋሲል 5 ቤተሰቦች እንዴት ናችሁልኝ? እንኳን በሰላም አገናኘን። በጣም ደስ ብሎኛል በድጋሚ ስለተገናኘን እግዚአብሔር ይመስገን። በጣም ከረጅም ጊዜ ቆይታ በኋላ ነው የተገናኘነውና የእውነት በጣም ደስ ብሎኛል። እንኳን አገኘኋችሁ፣ እንኳን ተገናኘን። ያው እንደሚታወቀው ለረጅም ጊዜ ጠፍቼ ነበረ፣ ሁላችሁም ታውቃላችሁ። በቅርብም ያሉ ጓደኞቼ ጭምር ይነግሩኝ ነበር። ጠፍቼ የመጣሁበት ዋናው ምክንያት መሀል ላይ ቆየት ብዬ ያሳውቃችኋለሁ። ነገር ግን ናፍቆቴን ለእናንተ ያለኝን ክብር ለመግለጽ ያክል ትንሽ ላውራችሁ ብዬ ነው። ባጋጠመኝ በአንዳንድ ውጣ ውረዶች ምክንያት የወንድ ልጅ ፈተና እንዳለ ሆኖ በዛ በገጠመኝ አጋጣሚ ብዙ ቻሌንጆችን በማሳለፍ መሀል ስለነበርኩኝ አጋጣሚ ጠፋሁኝ። ከእናንተም ከቤተሰቦቼ አጋጣሚ ርቄ በነበረበት ሰዓት ቪዲዮ መስራትም አልቻልኩም፣ ከእናንተ ጋር መገናኘትም አልቻልኩም እና የእውነት በጣም ናፍቃችሁኝ ስለነበረ ነው ከረጅም ጊዜ በኋላ ነው የተገናኘኑ። ጠፍቼ ነበርና ትልቁ ዋናው ቁም ነገር የጠፋበት አጋጣሚ ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት። በጣም የሚያስጠላ ጊዜ ነበር ሳሳልፍ የነበረውና ለ8 እና ለ9 ወር እስር ላይ ነበርኩኝና በጣም የሚያሳዝን በጣም የሚያስጠላኩትና ስንቱን ያሳየኛል ይሄ ትዝታ። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ ይሄ ነው ብዬ ባልናገር ደስ ይለኛል። ግን ግዴታ በቃ እናንተ ማወቅ ስላለባችሁ ብዙ ከጎኔ የነበሩ ሰዎች አብሮኝ የነበሩ ሰዎች ብዙ የሚፈልጉ ሰዎች አሉ። በየስልክም በየሶሻል ሚዲያም ብዙ ሰው የሚጠይቁ ሰዎች አሉ ምናምን ብሎ ይነግሩኝ ነበርና ግዴታ ነው ማሳወቅም ስላለብኝ ለዛ ነው። በጣም የሚያስጠላ ደስ የማይል ጊዜ ነበር ሳሳልፍ የነበረውና በቃ ውስጤም ሰላም የለውም። በእርግጥ እስር ቤት ማለት በጣም የሚያስጠላ ህይወት ያለው ቢሆንም በጣም ብዙ ነገር የምትማሩበት ከብዙ ስህተት የምትድኑበት የጀርባ ህይወታችሁን ዞር ብላችሁ የምታዩበት ነውና እኔ እሱን ጠልቼ ሳይሆን በቃ እስር ቤት በነበርኩበት ሰዓት ያጣኋቸው ጊዜያቶች ከቤተሰብ የተለየሁበትን ስራዬን የተወኩበትን ብዙ ነገሮች ያሳዝኑኝ ነበር። በጣም በቃ እናንተ የተለየሁበት ጊዜ ሁላ በጣም ይደብረኝ በጣም ያሳዝነኝ ነበርና በጣም ነበር የከፋኝ። በእውነት ከምነግራችሁ በላይ ትልቁ የሚያስጠላው በቃ የሰው ልጅ ይለፋል ውጣ ውረድን ያሳልፋልና ከምንም በላይ የምትናፍቁት ሰው አታገኙም። በጣም የሚያሳዝነው ነገር እሱ ነው። ማግኘት የምትፈልጉትን ማቀፍ የምትፈልጉትን ሰው በቅርባችሁ እያያችሁት ማቀፍ አትችሉም። በቃ ማግኘት አትችሉም እና በጣም የሚያሳዝነው በጣም የሚያስጠላ በጣም የሚያሳዝን ጊዜ ነበርና ስለ እውነት በዚህ ስሜት ባልመጣ ደስ ይለኝ ነበር። ስለ እውነት ነው የምነግራችሁና ይሄ በዚህ ቪዲዮ ባልመጣ በጣም ደስ ይለኝ ነበርና የምር በጣም ያሳዝናል። እግዚአብሔር ይመስገን፣ እግዚአብሔር ቸር ነው። ከስንት ውጣ ውረድ ከስንት ልፋት በኋላ እንግዲህ በቤተሰብም ይሄ ሰለቸኝ ታከተኝ በማይለው በጣም ከልቤ ላመሰግናቸው ከምፈልጋቸው ጓደኞቼ ቅርብም እንደ ወንድም ሆነውኝ አብሮኛ ያሳልፈዋሉና እዛ ድረስ እኔ የነበርኩበት ቦታ ደግሞ በጣም ከቤት ከነበርንበት ሰፈር በጣም ሩቅ ቦታ ላይ ነበርኩና እዛ ድረስ ሰለቸኝ ታከተኝ ሳይሉ በየቀኑ በመመላለስ ሲጠይቁኝ ከጎኔ የነበሩት የሚያስፈልገውን ነገር በማሟላት ጭምር ከኔ ጋር የነበሩትን ጓደኞቼ ወንድሞቼን እንዲሁም ቤተሰቡን ከልብ ላመሰግን እፈልጋለሁና እግዚአብሔር ያክብርልኝ። ስለ እውነት እንዲህ ነው ብዬ ስም ጠርቼ ላልጨርስ እችላለሁ። በእርግጥ ያሳለፍኩት ፈተና በጣም ከባዱ ነው። በጣም ከባዱ ሁኔታ እሱ ነበርና ከጎኔ የነበርከው በጣም ወድህ ማከብር ጓደኛዬ ወንድሜ ራባኒ በጣም አመሰግናለሁ። ስለ እውነት ብዙ ፈተናዎችን አብረኸኝ አሳልፋል። ኦሬዲ አንተ ውስጥ አልነበርክም እንጂ ከኔ እኩል ነው። ጭንቁ ራሱ ያሳያል ይናገራልና
ውስጥ ከኔ ጋር እንደታሰረ ሰው ነው ስትሆንልኝ የነበረውና አብረኝ ስላሳለፍኩ ስለ ውጣ ውረዱ ጭምር ከልብ አመሰግናለሁ ወንድሜ። እግዚአብሔር ያክብርልኝ፣ ውለታ መላሽ ያርገኝ። ያው ወንድም ለወንድሙ አይመልስም አውቃለሁና ከልብ ግን አመሰግናለሁ። እግዚአብሔር ያክብር። በጣም ወዶ ጓደኛዬ አጋጣሚ እኔ ጋር ነው ያለው፣ አብሮኝ ነው ዛሬም ያለው። እባክህ ላስተዋውቅህ ጓደኛዬ ናልኝ። የኔ አባት በጣም ቴንክ ዩ። እውነት እንግዲህ ላስተዋውቃችሁ የፈለኩት ዋናው ቁም ነገሩ የወንድ ልጅ ውጣ ውረዱ አይታወቅምና አብሮኝ በፈተናም በደስታም አብሮኝ የሚቆመው ሁሌ ወንድሜ እሱ ነውና አባቢ በጣም ደስ ብሎኛል። በእውነት በጣም ያሳለፍነው ጊዜ እውነት ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ የህሊና ጋብቻ። እውነት ለመናገር ትናንትና ያሳለፈው ጊዜ ላይ ያሳለፈው ጊዜ እውነቱን ነው የምነግራችሁ፣ በጣም የሚያሳዝን። ታውቁታላችሁ ፋሲልን፣ በጣም የቅርብ ጓደኛዬ፣ ወዳጄ፣ ወንድሜ ነው፣ የቅርቤ ሰው ነው። ነገር ግን የደረሰበት ነገር እሱ ባላደረገው፣ እሱ ባልነበረበት፣ ባላየው ሁኔታ ውስጥ ነበር እንደዚህ ተብሎ ሌላ ጊዜ ላይ ምናልባት ሌላ ክፍል ሊሰራላችሁ ይችላል። ነገር ግን አሁን ኦሬዲ ከወጣ ወደ 20 ምናምን ቀኑ ነው እንደተናገረው። ራሱን ሪላክስ ማድረግ ላይ፣ መረጋጋት ላይ፣ ነገሮችን ማየት ላይ በእውነት ለመናገር ያጣው ነጻነት፣ የታሰረበት ወጣትነቱ፣ በጣም የመስራት ፍላጎቱ፣ ለስራ ያለው ፍላጎት፣ ለቤተሰቡ ያለው ክብር፣ ለጓደኞቹ በጣም ልዩ ሰው ነው ፋሲል እና በዚህ አጋጣሚ የደረሰበት መከራ እንደ አንድ ወንድ ልጅ ችግሩን ተወጥቶት ዛሬ እዚህ ጋር መሆኑ በጣም ትልቅ ነገር ነው ለሱ በእርግጥ። ነገር ግን የትናንት ህይወታችን ለዛሬ ህይወታችን ደግሞ መስተዋት ነው። ከትናንትና ላይ ሆነን ዛሬ ስንመለከተው ትምህርት ነው። ምናልባት ደግሞ አንዳንዴ ምን አስባለሁ ፋዬ እግዚአብሔር በዛ ውስጥ ሊያሳልፍ ፈልጎ ይሆናል ብዬ አስባለሁ። ምናልባት በዛ ህይወት ውስጥ ውጪ ብትሆን ኖሮ የሚደርሰውን ነገር አናውቅም ነበርና እንደዛ ብዬ ብዙ ጊዜ እንትን ላለውና ምናልባት ፈጣሪ ሊሸሽግ ይሆናል ብዬ አስባለሁና ይህንን ህይወት አልፈህ ዛሬ ላይ መውጣት፣ ይህንን ነጻነት ደግሞ ለሱ በጣም ትልቅ ነጻነት ነው። በእውነት ምነግራችሁ እዛ ሲሄድ በቃ እሱን ለማግኘት ከብዙ ሰው ውስጥ ነው ማስጠራው። ከዛ ደግሞ ጠዋት 11 ሰዓት ወጣችሁ። ወረፋው በጣም ረጅም ወረፋ ነው። ምሳ እንኳን ለማቀበል በጣም ረጅም ነው። ያንን ሁሉ ነገር አሳልፈን ነው የምንገናኘውና በጣም ከባድ ጊዜ ነበር። ነገር ግን ጓደኛዬ፣ ወንድሜ ይሄንን አልፎታል እና ፋዬ በዚህ አይነት ሁኔታ ተመልሰ ስለመጣ እንደዚህ ደግሞ ስለተገናኘን ከልቤ በጣም ደስ ብሎኛል። ከቤተሰቦችም ጋር እንደዚህ ተመልሰ ደግሞ ልታወራ ስለቻልክ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ ደግሞ ከፊት ያለው ተስፋ ነው። አዲስ አመት ነው። አዲስ ነገሮችን ይዘህ እንደምትመጣ አስባለሁ። ብዙ ሀሳቦችን፣ ብዙ የታመቁ አይዲያዎች አንተ ጋር እንዳሉ አስባለሁና ያንን ይዘህ ወደዚህ ስለምትመለስ ደግሞ በጣም ደስ ብሎኛል። ይህንን ነጻነት መልሰ በማግኘት በጣም ወዳለሁ ወንድሜ። በጣም ወድ ሮቢ እኔ አሁን አጠገቤ ስሜት እግዚአብሔር ይመስገን ብዙ የማያልፉ የጨለማ ጊዜዎችን አሳልፈናል። በጣም ደስ የማይሉ ህይወቶችን፣ የሚከፈቱ የማይመስሉ በሮችን እግዚአብሔር ከፍቶልን ወጥተናል ከነበርንበት ቦታ። በእውነት በጣም ደስ ይላል ከዛ ሁሉ ማሳለፍና አባቴ ተረጋጋ። አጋጣሚ ሆነው ውድ ቤተሰቦቼ እናንተ እንደምታውቁት አጠገቤ ብዙ ሰዎች እንዳሉ እንግዲህ ትገምታላችሁ፣ ታውቃላችሁና አጋጣሚ አጠገቤ አሁን ያለው ረባኒ ብቻ ነው ከኔ ጋር አሁን ያለው እንጂ እዚህ ቪዲዮ ላይ ከጀርባ በጣም ብዙ ጓደኞቼ ነበሩ፣ ውጣ ውረዶቹን አብረው ሲያሳልፉ የነበሩ። ይበልጥ ቅርቤ የሆነ ወንድሜም ጓደኛዬም እሱ ነውና ለዛ ነው አጋጣሚ ዛሬ ቪዲዮ ላይ ሊገባልኝ የቻለው እንጂ ከጀርባ በጣም ብዙ ጓደኞች አሉ። የእውነቴን ነው የምነግራችሁ። ጠርቼ ስለማልጨርስ ነው ስም እንኳን እንደዚህ ብዬ የማልጠራው እንጂ በጣም ያው ረባኒ አንተም ታውቀዋለህ ብዙ ጓደኞች አሉኝና
እንደዚህ ነው ብዬ ለመጥራት ስለማይመች ነው። በእውነት በጣም ደስተኛ በጣም እግዚአብሔር ይመስገን። እኔ አሁን ከነበርኩበት ከዛ ከጨለማ ከብርሃን የሚታይበት ከማይመስሉ ቤቶች ወደ ብርሃን ዓለም ወተናልና እግዚአብሔር ይመስገን ብዙ አይተናል። ያው እንግዲህ ከዚህ በኋላ እንዳልከው አዲስ አመት ፊት ለፊታችን አለ። አዳዲስ ነገሮችን አብረን ይዘን እንቀርባለን፣ እንገናኛለን። ቆንጆ ቻሌንጆችን አብረን እናሳልፋለን፣ ደስ የሚሉ ቻሌንጆችን እና በጣም ደስ ብሎኛል። እግዚአብሔር ይመስገን። ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ የህሊና ጋብቻዬ